ዓለምን ሙሉ በሙሉ ይቀይራሉ ተብለው የሚጠበቁት አስደናቂ ቴክኖሎጂዎች ከዓመት ዓመት እየታዩ ያሉ አዳዲስ ቴክኖሎጂዎች እውነት ዓለም ወዴት እየሄደች ነው የሚያስብሉና ለማመን የሚከብዱ ናቸው። እነዚህን ቴክኖሎጂዎች ዓለም በሙሉ በጉጉት እየጠበቃቸው ይገኛል። ታዲያ እነዚህ በቅርቡ ወደ ምድር የሚመጡትና ሰዎችን የሚያስደምሙት ቴክኖሎጂዎች የትኞቹ ናቸው? በዛሬው ቪዲዮ የማስቃኛችሁ ይሆናል። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮን ቀለል አድርጋችሁ ላይክ በማድረግ ጀምሩት። አንደኛ ኮርሊዮ ተጋላቢው ሮቦት። እስከዛሬ ድረስ ለግልቢያ የምንጠቀማቸው ፈረሶችን ነበር። አሁን ግን ተመራማሪዎቹ ይህ ይበቃል ብለዋል። ምክንያቱ ደግሞ እንደ ፈረስ የሚጋለበው ኮርሊዮ ሮቦት በመሰራቱ ነው። ይህ ሮቦት ካዋሳኪ ኮሮ ይባላል። በሮቦቶች ታሪክ እጅጉን ዘመናዊ የተባለና የማይታመን ቴክኖሎጂ ነው። ዲዛይን የተደረገው በሀገረ ጃፓን ሲሆን ለመኪናና እንስሳት መጓጓዝ የማይመቹ ቦታዎች ላይ ለመንቀሳቀስ ተብሎ የተሰራ ሮቦት ነው። ሮቦቱ እንደ እንስሳት የሚጋለብ ሲሆን በተሰራለት ኤአይ አማካኝነትም ከፊት ለፊቱ ያሉትን መሰናክሎች በቀላሉ ያልፋቸዋል። አጫጭር ገደሎችንም ያለምንም ችግር የመዝለል ብቃት አለው። ሮቦቱ ከተገጠመለት ኤአይ ቴክኖሎጂ ውጭም የሚጋልቡት ሰዎች በእንቅስቃሴ ብቻ ልክ እንደ እንስሳት መቆጣጠር ይችላሉ። ያለምንም ችግርም ሁለት ሰዎችን ይዞ የመንቀሳቀስ ብቃት አለው። የሮቦቱ ሞተርም በሃይድሮጅን ኃይል የሚሰራ በመሆኑ ዓለም ላይ ተመራጭ አድርገዋል። ብዙዎችም ይህንን ሮቦት በመጠባበቅ ላይ ናቸው። ሁለተኛ ኢምቦል። የዚህን አይነት ሮቦቶች በተለያዩ ፊልሞች ላይ ተመልክታችሁ እንደምታውቁ አልጠራጠርም። ኢምቦል የተሰራችው ታክሳ በተባለ ድርጅት ሲሆን ሮቦቷም ያለምንም ችግር አየር ላይ በመንሳፈፍና በመጓዝ ተልዕኮዋን ትፈጽማለች። በዋናነት ታልማ የተሰራችው የህዋ ተመራማሪዎችን እንድትረዳ ታስቦ ሲሆን በውስጧም በርካታ የተራቀቁ ካሜራዎችን እንዲሁም ሴንሰሮችን አካታ ይዛለች። በኤአይ ሶፍትዌሮች የምትታገዝ ሲሆን ያለምንም አጋዥም መንቀሳቀስ እንዲሁም የተሰጣትን ስራ የማከናወን ብቃት አለ። የዚህች ሮቦት ባለቤት ከሆናችሁ የምትንቀሳቀሱበት ቦታ በሙሉ አብራችሁ በመንቀሳቀስ ልክ እንደ ጓደኛ የመሆን ብቃትም አላት። የዚህ አይነት ቴክኖሎጂዎች ታይተው የሚታወቁት በፊልም ላይ ብቻ ቢሆንም አሁን ግን በእውን ምድራችን ላይ ተከስተው እያስደመሙን ይገኛሉ። ሶስተኛ ዩኒት ጂ1 ሰው መሰሉ አስገራሚ ሮቦት። የሮቦትን ቴክኖሎጂ ወደ ሌላ ደረጃ ከወሰዱ የዘመኑ ምርጥ ሮቦቶች መካከል ይህ ዩኒት ጂ1 የተሰኘው ሮቦት ዋነኛው ነው። ጂ1 ሮቦት 1.3 ሜትር የሚረዝም ሲሆን 35 ኪሎ ግራም ያክልም ክብደት አለው። ሮቦቱ እስከዛሬ ከምናውቃቸው ሮቦቶች በሙሉ በእጅጉ የተለየ ነው። ምክንያቱም ጂ1 እንደፈለገ ያለ ችግር ይንቀሳቀሳል። ሲራመድ ያለ ችግር የመራመድ ብቃት አለው። ሲሮጥም ቢሆን ከሰዎች የተሻለ ይሮጣል። ስፖርታዊ እንቅስቃሴዎችንም አክሮባትን ጨምሮ ያለ ችግር የመስራት ብቃት አለው። ይህ ሮቦት ዲኤልአይ ሴንሰሮችን ጨምሮ ሌሎች በርካታ ውስብስብና ዘመናዊ ሴንሰሮችን እንዲሁም ካሜራዎችን ያካተተ ነው። ይህም በዙሪያው ያለውን ነገር በፍጥነት እንዲረዳ አድርጎታል። ለነገሮች ምላሽ የመስጠት አቅሙም ከሰዎች ጋር ሲነጻጸር በእጅጉ የላቀ ነው። ጂ1 አሁን ላይ የተገጠመለት ባትሪ ለ2 ሰዓታት ያክል ያለ ችግር እንዲሰራ ያደርገዋል። ያመረተው ድርጅትም በዚህ ጊዜ በ$16,000 ወይንም በእኛ ገንዘብ በ2.2 ሚሊዮን ብር ለገበያ አቅርቦታል። አራተኛ ብሉዋክ 3 ሳተላይት። ዓለም ላይ በተለምዶ የምናውቃቸውን የቴሌኮም ድርጅቶች ህልውና አደጋ ውስጥ የከተተ ድንቅ ቴክኖሎጂ ነው። ይህ ዓለምን በአንድ ኔትወርክ ለማያያዝ እየጣረ ያለ ድርጅት ወደ ስራ እንዳይገባ ለማድረግ የቴሌኮም አገልግሎትን የሚሰጡ ድርጅቶች እየተረባረቡ ነው። ብሉዋከር የተባለው ድርጅት የሰራው ይህ ቴክኖሎጂ ሰዎች አሁን ያለውን ስልካቸውን መቀየር ሳይጠበቅባቸው እጃቸው ላይ ባለው ስልክ በቀጥታ ከሳተላይት ጋር ተገናኝተው ኢንተርኔት መጠቀም እንዲሁም ስልክ መደዋወል እንዲችሉ ማድረግ ነው። የሳተላይት ስልኮች ከዚህ ቀደም የተለመዱ ቢሆንም ይህ ቴክኖሎጂ ግን ሙሉ በሙሉ ስርዓቱን በመቀየር ማንኛውም ሰው እጁ ላይ ባለው ስልክ የሳተላይት ኔትወርክ እንዲጠቀም አስችሏል። ከዚህ ቀደም የነበረው ልምድም የሳተላይት ኔትወርክ ለመጠቀም ግዴታ ስልክ መቀየር የሚለውን ማስቀረት ችሏል። ይህ ነገር ዜጎችን በመንግስት የሚቀርበውን ኔትወርክ እንዳይጠቀሙ ያደርጋቸዋል። በዚህም በሀገሪቱ ያሉ የስልክ ጥሪዎች እንዲሁም የኢንተርኔት አገልግሎቶች ከሀገሪቱ መንግስት ቁጥጥር ውጭ ይሆናሉ። በዚህም መንግስት ዜጎቹ ላይ የትኛውንም ኢንተርኔት ማቋረጥ እንዳይችል ያደርገዋል። በሙከራ ደረጃ ቴክኖሎጂው በእጅጉ የተዋጣለት ሲሆን በቀጣይ ዓመታትም ሙሉ በሙሉ ወደ ትግበራ ይገባል። አምስተኛ አርቲፊሻል ሜት ስለ ስጋ ሲነሳ በተለይም ከኢትዮጵያውያን ጋር ትልቅ ቁርኝነት አለው።
አብዛኛው የሀገራችን ማህበረሰብ የስጋ አፍቃሪ ነው። በዚህም በሚሊዮን የሚቆጠሩ ከብቶች በየዓመቱ ለእርድ ይቀርባሉ። አሁን ግን ተመራማሪዎች የሚታረድ ከብት አይኖርም እያሉ ይገኛሉ። ምክንያቱ ደግሞ ስጋን በላብራቶሪ ውስጥ ማሳደግ በመቻላቸው ነው። አዎ ይህ ነገር ላይታመን ቢችልም ተመራማሪዎች ከከብቶች ላይ ትንሽ ደምን በመውሰድ ብቻ በርካታ ኪሎግራም የሚመዝንን ስጋ በምርምር ማዕከላቸው ውስጥ በማሳደግ ላይ ናቸው። በዚህ ጊዜ ይህ ምርምር ሙሉ በሙሉ የተሳካ ሲሆን በሀገር አሜሪካ እንደ ሙከራ የተወሰኑ ሬስቶራንቶች በዚህ ጊዜ የሚሸጧቸው ስጋዎች በላብራቶሪ ያደጉ ናቸው። እንደ ተመራማሪዎቹም ገለጻ በላብራቶሪ ውስጥ የሚያድጉት ስጋዎች በወትሮ ከብት አርደን ከምናገኘው ስጋ ጋር በጣም በመልክ ሆነ በውስጣቸው በሚይዙት ንጥረ ነገር አንድ አይነት ናቸው ይላሉ። በዚህም የመጪው ዘመን ስጋ ይህ ሊሆን እንደሚችል ግምታቸውን አስቀምጠዋል። ምክንያቱም በዋጋ ደረጃ በወትሮ ከምናውቀው ስጋ ጋር ሲነጻጸር 40 በመቶ ያክል ቅናሽ አለው። እናንተስ ስለዚህ ስጋ ምን ትላላችሁ? ስድስተኛ ካዋሳኪ አሊስ የወደፊቶቹ የከተማ ውስጥ ታክሲዎች። አሊስ የተባሉት እነዚህ መጓጓዣዎች ወደፊት ዓለም ላይ ያሉትን የከተማ ውስጥ ታክሲዎች ይቀይራሉ ተብለው የሚጠበቁ ናቸው። አሊስ ታክሲዎች ታስበው የተሰሩት ሰዎች ከመኪናቸው ሳይወርዱ በባቡር፣ በአውሮፕላን እንዲሁም በሌሎች ትልልቅ መጓጓዣዎች እንዲጓዙ በማሰብ ነው። አሊስ መጓጓዣዎች ባቡር ውስጥ እንዲሁም አውሮፕላን ውስጥ ያለ ችግር መግባት ይችላሉ። በዚህም እናንተ ወደ ሌላ ከተማ ስትጓዙ መኪናችሁን ትታችሁ መጓዝ ግድ አይሆንም። አሊስ መኪኖች በኤአይ የሚመሩ በመሆናቸውም የሰው ልጅ እርዳታ አይፈልጉም። በተጨማሪም በዙሪያቸው ካሉ ሌሎች አሊስ መኪኖች ጋር መረጃን መለዋወጥ ይችላሉ። እስካሁን ድረስ ተሰርተው በተግባር ላይ ባይውሉም በንድፍ ደረጃ ግን ሙሉ በሙሉ ተጠናቀው ለመሰራት በዝግጅት ላይ ናቸው። ሰባተኛ ኤሪያ ጄኔሬሽን 2 የዓለማችን ስማርት መነጽር። ይህ መነጽር ዓለም ላይ ማየት ለተሳናቸው እንዲሁም እይታቸው ለደበዘዘባቸው ብስራትን ይዞ መጥቷል። ይህ መነጽር ከዚህ በፊት ስራ ላይ የነበረ ቢሆንም አሁን ግን በእጅጉ ተሻሽሎና በቴክኖሎጂ አድጎ መጥቷል። የአሁኑ ኤሪያል ጂን መነጽር በተገጠሙለት ሴንሰሮችና ካሜራዎች እያንዳንዱን የእጃችንን እንቅስቃሴ መከታተል፣ በዙሪያችን ያሉትን ነገር መረዳትና ለባለቤቱ ማሳወቅ ይችላል። መነጽሩ በኤአይ የሚሰራ በመሆኑ በየጊዜው ራሱን የማሻሻል ብቃት አለው። በተጨማሪም የባለቤቶቹን ፍላጎት ሙሉ በሙሉ የመረዳት ብቃትም አለው። እንደምትመለከቱት ማየት የማይችሉ ሰዎችን እቃዎችን ያለ ችግር ምን እንደሆኑ እንዲያውቁ ያደርጋቸዋል። በተጨማሪም ከፊት ለፊታቸው ያለው ነገር ምን እንደሆነ በመጠቆም መንገድ ይመራቸዋል። ስምንተኛ ዳይቬክሴል። ይህ ዘመናዊ ቴክኖሎጂ ደግሞ የተመረተው አንዱላር በተባለ ድርጅት ነው። ዳይቬክሴል ሰርጓጅ መኪና ሲሆን ከዚህ ቀደምም ዓለም ላይ አልተለመደም። ማሽኑ ሙሉ በሙሉ በኤሌክትሪክ ኃይል የሚሰራ ሲሆን ለረጅም ሰዓታትም ያለማቋረጥ ባህር ውስጥ የመቆየት አቅም አለው። ዳይቬክሴል አስገራሚ ከሚያደርጉት ነገሮች ውስጥ አንዱ በባህር ውስጥ ሆኖ ራሱን ማስረዘም እንዲሁም ማሳጠር ይችላል። ማሽኑም የተሰራው በዋናነት ለወታደራዊ ግዳጅ ነው። ይኸውም በመጠኑ አነስተኛና ፈጣን በመሆኑ ሀገራትን ይሰልላል። እንዲሁም አስፈላጊ ሆኖ ሲገኝ ጥቃትን ይሰነዝራል። ኤአይ ቴክኖሎጂ የተካተተለት በመሆኑም ያለ ሰው ሙሉ በሙሉ ራሱን የማዘዝ ብቃት አለው። በዚህ ጊዜም በርካታ ሀገራት ይህንን ማሽን ለመታጠቅ በጉጉት ላይ ናቸው። ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ